ሰላም እንዴት ናችሁ? ደህና አደራችሁ? እግዚአብሔር ይመስገን። አሁን እስቲ ጠዋት ነው። እኔ የጠዋት ሰው አይደለሁኝም። ስፔሻሊ 11 ሰዓት 12 ሰዓት መነሳት አልወድም። ግን ያው ህይወት ነው። ህይወት ያስተምራል፣ ይቀይራል። ልጅ ከወለድኩ በኋላ ያው ልጅ ወልዶ እናትነትን የሚያውቅ ያውቃል። ልጆች ያስቸግራሉ። ለሊት በዛ እየተባለ ጠዋት መነሳት እየለመድኩ መጣሁ እና አሁን እግዚአብሔር ይመስገን 11 ሰዓትም 12 ሰዓትም እነሳለሁ። ንቁ ነኝ ለማለት ነው። እስቲ ዛሬ እንጀራ እንጋግራለን። እስቲ ምጣዴ እንደሰማና እንዳልሰማ ዋስ ምጣድ ነው የምጠቀመው። 450 ላይ አድርጌዋለሁ። እኔ ሙቀቱን እስቲ በቃ አሁን ሞቆልኛል። ምንም ነገር አላረግበትም፣ ጨው ምንም ነገር አላረግበትም። በቃ ማዞር ነው እንጀራዬ፣ ማዞር ነው። ይከብዳል በእርግጥ እዚህ ሀገር እንጀራ ፈጽሞ እንደ ኢትዮጵያ አይደለም። እጅግ በጣም እውነት ነው። እኔ ኢትዮጵያ ላይ ምንም እንግዲህ ሳንቸገር በእውነት እንጀራን የምንጋግረው ምንም ሳንቸገር በዚህ ነው ማዞረው። አዲስ ነኝ ምንም እንግዲህ ከኢትዮጵያ ነው ያመጣሁት። ይሄንን እዚህም በእርግጥ አለ፣ ግን እስቲ እንሞክርና ጥሩ ይሆንልኛል ብዬ ተስፋ አደርጋለሁ። ቆንጆ ይሆናል ብዬ ተስፋ አደርጋለሁ። አሳያችኋለሁ። በእውነት እጅግ በጣም 3፣ 4፣ 5 ጊዜ ሞክሬ ነው እንግዲህ እኔ ልጄ በጣም በቃ እንጀራ በጣም አዲክትር ናት እና እንጀራ በጣም ስለምትወድ በቃ ያለኝ አማራጭ በመጣው የተገዛ ላበላትን ብዬ እንደመጣው ነው በእውነት እንጀራ የጀመርኩት። ግን እህል አባከንኩኝ። በቃ ለሷ እያልኩ እንትን እለዋለሁ። አልወጣልሽ ነው ያለኝ። ግን አሁን ጥሩ ለምጄዋለሁ። ሀገር ቤት እኮ ማታ እንዴት እህል ጠዋት ላይ የሚጋገረው እንጀራ እዚህ ግን ትንሽ ያደክማል፣ ትዕግስት ይጠይቃል፣ አለመሰልቸት። እንጀራ የሚወድ ሰው እርሜን ብሎ ደግሞ ከእንጀራ አገራገላለሁ የሚል ሰው በቃ አርፏል። ግን እንጀራ የሚወድ ልጅ እኔ ለራሴ እንደው በጣም እንጀራ ካልበላሁ ከባድ ነው። ግን የልጄ ደግሞ ይብሳል እና እንጀራ በጣም ትናፍቃለች፣ ትወዳለች። እውነት የወጣልኝን እንጀራ አሳያችኋለሁ።